ነገር ብቻ ነው የሚታይሽ? ጋሼ ያለ እናትና ያለ አባት ያደገ ልጅ ግን ናታን ሰላምዬ ከናታን አባት ጋር አውርተናል። አላገባትም ማለት ነው። ኪድዬም በለኝ ከምር ግን ናታን ምናልባት የልጁ አባት ጉዳይ ይሆን እንደሚያስጨንቃት እና እኔ ምን ላድርጋት? እኔ የልጁ አባት ልሆንላት እንዴ? ቆይ ምንድን ነው አንተ እኛን ሲጨንቀን የማልፍ ነገር የለም እያልክ እየመከርከን አንተ ራስህ ትጨነቃለህ እንዴ? እኔ ከሆነች አይደለችም ብለህ ምን አንተን ፈርቼ? አረ በያ እኔ አንተን ብዙም ለጸብ አልፈልግም። የባለፈው ብቴ እኮ አርፒሼም በይ ልጅሽ አለች። ለአመታት የጠበቅሻት ልጅሽ በህይወት አለች። ሰላምዬ ሰማችውን ማመን አቃታት። ለዘመናት ስትጠብቃት የነበረችው ልጄ በህይወት ትኖራለች ወይስ ሞታለች እያለች የምታስበው ሰላም ዛሬ ግን እውነቱን ሊነግራት ችሏል። አቶ ደረጀ ልጅሽ በህይወት አለች፣ አንቺ እንደምታስቢው የምትገኘው በጥሩ ደረጃ ላይ ነው በማለት አስረዳት። ይሄን የሰማችው ሰላምዬ ምጧ መጣባት። ሁሉንም ነገር አቶ ደረጀ ናታንን ጠየቀው። ናታንም እኔ ኤቢን ከእህት እየዘለለ ምንም አላያትም፣ እንደ እህት ነው የማያት እንጂ ፍቅረኛዬ ወይም ሚስቴ ላደርጋት አልፈልግም በማለት ግልጹን ነገረው። አቶ ደረጀም ይሄንን ሲሰሙ እሺ በማለት ሀሳቡን ተቀብሎ ወደ ቀጣይ ሄደ። ወይዘሮ ማርታ እንግዲህ የኤቢን ወሬ ሰምታ ያፈቅረኛል ናታንና ቶሎ ዝግጅቱ ለሰርጉ ተዘጋጁ፣ ለቀለበት አሰራው፣ አሁን ምርቃቴ ስለሆነ እሱ ደግሞ ቀለበት አስርልሻለሁ ብሎኛል ብላ እናቷን። እናም ይሄን የሰማችው ወይዘሮ ማርታ አሁን ላይ ለሰላምዬ ወገብሽን ጠበቅ አድርጊ፣ አሁን ደግሞ ትልቅ ዝግጅት እየመጣ ነው፣ ኤቢንና ናታን ሊጋቡ ነው ስትላት እያላመነችው እንዴት ብሎ እያለይ በድንጋጤ ምክንያቱም የምታውቀው ዳጣን እንዳፈቀረና ከዳጣ ጋር እንዳለ ነው የምታውቀው። በድንጋጤ ተነስታ ሄደች። ሰላም ጤና ይስጠልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 55 ተለቀቀ። ወደ ክፍል 54 ስንመለስ እንግዲህ አቶ ደረጀ ናታንን ጥያቄ እየጠየቀው በምሳሌም እያስረዳው ነበረ። አሁን ለምሳሌ አባትህ አንተ የምታውቃት ልጅ ሁና ነገር ግን አንተ ማትወዳት ወይም አንተ ያልፈቀርካት ይሄን አድርግ ይሄን አግባ ብትባል አንተ እሺ ትላለህ ወይ እያለ አቶ ደረጀ ለናታን ጥያቄ ሲያቀርብ ነበር። ናታንም ምን ማለት ነው አባዬ አልገባኝም እያለ ነበር። አሁን ለምሳሌ ይሄንን እያለ ሲለው ሁሉንም በግልጽ ሊነግረው ፈቃደኛ ሆነ። ለምሳሌ ኤቢና አንተ እንደምትፈቅራትና ይሄንን ነገር እንደምታደርግ ነው አሁን እናትየዋና ኤቢ እያወሩ ያሉ ሲል፣ በፍጹም እኔ እኮ ለኤቢ ያለኝም ስሜት ከእህትነት እየዘለለ የለኝም፣ ከእሷ ጋር ደግሞ ሚስቴም ላደርጋት አልፈልግም በማለት ለአባቱ ይህንን ለአቶ ደረጀ ሲነግረው፣ አቶ ደረጀን በግልጽ እየተማረና እየገባው ስለሆነ ሁሉንም ነገር በግልጽ ነው የጠየቀው። ምክንያቱም ልጁም ሆነች እሱም እንዲጎዳ ስለማይፈልግ ያውቃል ሁሉንም ነገር እና በስነ ስርዓት ፊት ለፊት እኔ እንዳባቱ ነው ሁሉንም ነው የምጠይቅህ በግልጽ እንድነግረኝ ነው ሲለውም ሁሉንም ነገር አስረዳው። ይሄንን ሲለውም እኔ ኤቢን ከእህትነት የዘለለ ላያትም አልፈልግምም እማያትም ከዛ ውጭ ስሜት የለኝም ሲል አስረዳት። እሺ በቃ አሁን እኮ እናትና ልጅ ሊድሩህ ነው። እናም አባትህ አልደወለልኝም እያለ ነበር። እናም የእናትንና የሚስቱንና የልጁን ጸባይ ያወቀው አቶ ደረጀ በቃ ይሄንን ነገር ሰምቶ እሺ በቃ ይሄን ጠይቀህ ነው በማለት ይቅርታ በሚለውም ጊዜ እሱም አይ ችግር የለውም ይሄ እኮ ግልጽ ነው ደግሞ ብሎ ነግሮት ተነስቶ ይሄዳል ማለት ነው። ወደ ወይዘሮ ማርቲ ጋር ስንመጣ እንግዲህ ወይዘሮ ማርቲ ከሳሎን ቁጭ ብላ እያነበበች ነውና ሰላምዬም እንግዲህ ሻይ አፍልታ ይዛላት ትመጣለች። ይዛላት በምትመጣ ሰዓት እንግዲህ እንኪ ብላ ሰጥታት ትሄዳለች። እንጂ እኮ እንዴት
እንትን እንደምትይ ደግሞ ማረፍ አለብሽ እያለች ስራ እኮ ጥሩ ነው መቼ ስራ እንትን አልኩኝ እያለች አስታዝንላት ደግሞ ቁጭ በይ አሁን ትልቅ ነገር አለ ቤታችን ድግስ አለ እያለቻት ነው ማለት ስትል ግራ የተጋባችው ሰላምዬ ማለት ነው። እንዴ ልንድር ነው ልጅ ልንድር ነው ትላለች። እንዴ ማንም በማለት ትደነግጣለች። እንዴ መቼም ውሃን አልልሽም ሌላ ማንን እላለሁ ኤቢና ስትላት ትደነግጣለች። የምታወራው ሁሉ ይጠፋታል ማለት ነው። እንዴ ማለት ምንድን ነው እያለች ነውና ሁሉንም ነገር ትነግራታለች። ናታንና ኤቢ ሊጋቡ ነው፣ ስለዚህ ተዘጋጂ፣ አሁን ቀጣይ ሰርጋቸው ሊመጣ ነው እያለች እናትየዋ ወይዘሮ ማርታ ለልጅ የማልሆነው ነገር የለም ያለችው ናታንን አስገድዳ ከአባቱ ጋር እያወራች ነውና አስገድዳ ለመዳር። በእርግጥም እዚህ ጋር ማርታ እሺ ብሎኛል እያለች የልጇን ወሬ ሰምታ ነው። እሱ ቀለበት አስርልሻለሁ ብሎኛል፣ አፈቅርሻለሁ ብሎኛል እያለች ነበረ ስታስረዳ የነበረችው ለእናቷ ማለት ነው። እናም ይሄንን ማርታ ስለሰማች በቃ እሺ በማለት ይሄን ካለማ ጥሩ ነው በቃ ይወድሻል ማለት ነው በማለት ነበረ የገባችው ማለት ነው። እናም እንግዲህ ግራ የተጋባቸው ሰላምዬ እንዴት ሊሆን ይችላል ማለት እያለች ናታን አዎ ምን ነው ስትል የምታወራው ሁሉ ጠፋባት ሰላም ማለት ነው። በቃ እኔ ልሄድ እያለኝ የቀዳችላትን ሻይ ይዘው አስቀምጣ ደግሞ ተመልሳ እቃውን ልታነሳ ላንሳው እያለኝ ሰላምዬም ግራ ማነች ማርታም ግራ በመጋባት ወሬዋ ሁሉ ስለደነገጠ፣ ምክንያቱም የምታውቀው ናታንና ዳጣ እንደሚፋቀሩ ሁለቱን ነው። ይሄን ሚስጥር ሆኖ የሚያውቁትና እንግዲህ ኤቢ ውሸት እሺ ብሎኛል በማለት ነበረ ስታስረዳ የነበረው። እናም ይሄንን የሰማቸው ሰላሟን አታ ተነስታ ከተቀመጠችበት ትሄዳለች ማለት ነው። እናም ይሄንን ተነስታ ከሄደች በኋላም መጨረሻ ላይም እቃዋን መታ ትወስዳለች ማለት። ወደ ዳጣና ወደ ናታን ስንመጣ ናታን በጣም ግን ገርሞኛል ደረጀ እያለ ነው። እንዴት ነው ከሌላ ሴት ጋር የሚሄደው አቶ ደረጀ እያለ ይሄንን በሚል ጊዜ እንግዲህ ዳጣ በአባቴ አልደራደርም ምን ልትል ነው ግን ገርሞኛል በጣም ነው እያለ አውርተህ ከሆነ እንጋደላለን እያለችው ነበር ሚስጥሩን። አይ እኔ ኧረ የገረመኝ ደረጀ ነው እንዴት ከሌላ ሴት ይሄዳል ብሎ ነው የገረመው። እናም በዚህ የተነሳ እንዴ ያቺ ሌላ ሴት የምትላት እኮ ደግሞ የኔ እናት ነች መሆኗን አትርሳ። የሰው ልጅ ስህተት አይጠፋውም። የሰው ልጅ ስህተት አይጠፋም። ደግሞ ሞቆት ነው ሰክሮ ነበርና ነግሮኛል ሁሉንም ነገር በማለት ታስረዳዋለች ለናታን ማለት ነው። እናም እንግዲህ ይህንን የሰማችው የሆነ ነገር ልንገርሽማ ብሎ ሁሉንም ነገር ይነግራታል። ዳጣ ምንድን ነው ሲል ጋሼ ዛሬ እኮ መጥቶ ጥያቄ ጠየቀኝ። ምንድን ነው እንዴ ስለ ኤቢ እንደዚህ ኤቢን ታገባታለህ ወይ ብሎ እያለኝ እሷም ድንግጥ ትላለች። እና ማለት ምን አልከው ታዲያ? እንዴ ምን እለዋለሁ አላገባትም ነዋ ግን እኮ እኔም እየደለቅኩኝ እድራችኋለሁ እያለች ስትለው ነበረ። ሁሉንም ነገር ነገርኩት። እንዴ አመረራችሁት እንዴ? እሷም እኮ በባለፈ ቀለበት ያስርልኛል ያገባኛል እያለች ስትል ነበረ ብላ ሁሉንም ነገር ትነግረዋለች። ዝም ብላ ነው ይሄን የምትለው ብሎ እንግዲህ ሁሉንም ያስረዳታል ማለት ነው። እንግዲህ የኤቢ አፍቃሪም አርጁ ማለት ነው። አርጁ ደግሞ በመስመር ላይ እንግዲህ ናታን ቀጠሮ ይዞለታልና እንገናኝ በማለት ጠርቶታል። ምክንያቱም ኤቢን በጣም ያፈቅራታል። ኤቢ ደግሞ ናታንን ታፈቅራለች። ሁለቱም ፈላጊ ተፈላጊ ሆነው ማለት ነው። እናም አርዱ ናታን ፍቅረኛዬ ነው ስላለችው ናስኪ ብሎ ጩቤ ነገር ይዟል። እኔ በቦክስ በምን አልፈልግም ምናና በውጊያ እዚህ ጋር ግን ያስቃል። አርዱ ጅል ነው እንዴ? ከዛ እና በውጊያ ነገር እንደዛ እንፈሳፈስ ያራዲያ ልጅ ይለዋል። እኔ ፍቅረኛ በሆን እንደዚህ ስትለኝ ዝም ብዬ ቁሜ ማይህ ይመስልሃል? ይህ ባለፈውም የመታኸኝ እኮ ግን እንትን ብሎኛል እያለ ነበር አርዱና በውጊያ ነገር እንሟከር ይላል። እና አንተ ልጅ ፊልም ዝም ብለህ ከማየትህ የተነሳ ነው መሰል ይለውና ይነግረዋል ማለት ነው። እናም በዚህ የተነሳ
አርዱ ሁሉንም ነገር ሲነግረው እኔ ኤቢ እህቴ ነች፣ ከእህትነት ያለፈ ምንም ነገር የለም ብሎ ይነግረዋል። እርግጠኛ ነህ በማለት አዎ፣ አሁን በዚህ በምን ተነጋግሮ በመፍታ ጊዜ እንዋጋ እንትን እንበል ትላለህ እያለው ትቶት ይሄዳል ማለት ነው። እናም አርዱን ይሄን ሰምቶ ቁጭ ይላል ማለት ነው። እንግዲህ ኤቢ የእሱ ካልሆነች የኔ ትሆናለች፣ በግድም ቢሆን እጠልፋታለሁ ብሎ ወስኗል ማለት ነው። እንግዲህ ወደ አቶ ደረጀ ጋር ስንሄድ አቶ ደረጀ ሰላም እየተደወልለትና ዛሬ ንገረኝ ብላ ትደውል። ምን ሆንሽ ምን ፈለግሽ ሲላት በጣም ስሜት ውስጥ ሆናለች። ስለ ልጄ ነዋ ቶሎና ንገረኝ ዛሬም ስትለው መጣሁኝ ግን ጥያቄን ተናትበይ ሲል ዛሬን ተነግረኛለህ ስትል መጣ ሁሉንም ነገር ብሎ እንግዲህ ከኪችን እሱም መጥቶ ነበረ ማለት ነው። ኤቢም እንግዲህ ላገባ ነው እያለች ሳሎን ቁጭ ብላ ለምን ባል አታገቢም ትላታለች እህቷን ውሃን ማለት ነው። ማለት ባል ምንድን ናታን ነው አልገባም እስካሁን ከቤት እያለች ነበረ። ወሬዋ ሁሉ የውሃ መችም ውሃን አከነ ስሟ ይሄን እያለችው ሳለ እሷ ደግሞ ባልነዋ ባልግዛልሽ እያለች ራሷ ሳታገኝ ኤቢ ማለት ነው ወደ ውሃ መታለይ እና አሁን ላይ በቃ ራሷን እንትን እያለች ሬስን ያገባ ውጭ ላይ ነበረች መናፈሻ ያለችው ማለት ነው። እናም በዚህ የተነሳ አሁን ላይ ወይዘሮ ማርታ ጋር ባንድ ተኝተው መጀመሪያ ባንድ ነበሩና ሁለቱም እና በዚህ የተነሳ ሁለቱም ባንድ ናቸው። ባልና ሚስቶይ አቶ ደረጀ በጣም ተናዷልዬ ሰላም መደወልም አናዶታል። ሰላም ዛሬ ተቀያይሯል ጸባይዋ ሁሉ ብላ ተነግረዋለች። ታዲያ እኔ ምን አገባኝ እንዴ የልጇ ነገር ነው መሰለኝ እንትን ብሏታል። እኔ ታዲያ አባቱ ልሆን ነው እንዴ ነው አቶ ደረጀ እንዴት ተደፈረ የማያውቅ ማለት ነው። የልጁ የሱ መሆኑን የማያውቀውና በጣም ይናደዳል። እንዴ ደሬ እየተናደድክ እኮ ነው እየተበሳጨ ነው ትለዋለች። እና ታዲያ ምን ላድርግ ታዲያ እኔ አባቱ ልሆን እንዴ ብሎ በጣም ስሜታዊ ይሆናል። በቃሽ ተረጋጋ ብላ በጣም ሲቀየርባት ድንግጥ ትላለች ማርታም ማለት ነው። እናም በዚህ የተነሳ እስኪ ጠይቃት ብላ እና ደግሞ ይቅርታሽ ጮኩኝ እንደ ብሎ ይነግራታል። ናታንን ጠይቄው ደግሞ የዚችን የልጅሽን ወሬ ይዘሽ የምታወሪው ውሸት ነው፣ ምክንያቱም እኔ ከእሷ ጋር ከእህትነት የዘለለ ምንም የለኝም ብሎ ነግሮኛል በማለት ያስረዳል ማለት ነው። ይህን የሰማቸው እንዴ ድሮስ ደግሞ ይፈራሃል እኮ ደሬ እንዴት እንደዚህ ይላል ይፈራሃል እኮ እያለች ብዙ ስትለው ነበረ። እናም በዚህ የተነሳ እንዴት ነው ይሄንን እንትን እምለው እያለች ነበር። ይሄንን እንዴት ይፈራል ግልጹን ነው የነገረኝ ይሄን ነግሮኛል ሲል እኔ አባቱን ጠይቃለሁ ብላ እንዴ ማርቲም ለምንድን ነው አሁንም አንቺም እያበርች ነው መሰል በማለት ይነግራታል ማለት ነው። እናም በዚህ የተነሳ አቶ ደረጀ ራሱ የሰላም ጥያቄ ሀሳብ ሆኖበታል፣ በጭንቀት ውስጥ ይገኛል ማለት ነው። እንግዲህ ወደ ሰላም ጋር ሄዷል ማለት ነው። ሰላምም ደውላ ስለጠራችው አሁን ስለ ልጄ እንድትነግረኝ እንድታስረዳኝ እፈልጋለሁ ትለዋለች። እሱም እንግዲህ ልጅሽ እንዴት እስካሁን እኔ በህይወት ትኑር፣ አሁን ስለ ልጅሽ እኮ እኔ ብዙ ነገር ማለት እችላለሁ፣ ግን ለምንድን ነው እንደዚህ እንትን የምትይው? ማርታን ለምን አታስቢም? ይሄን ነገር እንትን ስትል እኔ ደግሞ ትዳሬን ብዙ ነገር እሷ ብትሞት እኔ ዝም መኖር አልችልም እያለ እሱም ስለ ራሱ ህይወትም እያስጨነቀው ነው። አሁን ግን መጀመሪያ ከዳጣ ጋር ተገናኝቷልና ዳጣን በምሳሌ እያስረዳን ነበረ ካፌ ወስዶ እንደዚህ ብታረግ አባቴ የተጨነቅከውን ነገር ንገረኝ፣ ምንድን ነው ንገረኝ እያለች ሁሉንም ነገር በምሳሌ አነጋገር እየነገራት ነበረ። እሷም ሁሉንም ልታስረዳው ትሞክራለች አባቷንና አትጨነቅ ሁሉንም ነገር ልጆቿን እንትን እንዳትል ሁሉንም ነገር ታስረዳዋለች ማለት ነው። እናም በዚህ የተነሳ አቶ ደረጀ ወደ ሰላምዬ ጋር ሄዷል። ሰላምዬ ጋር በመሄድ እንግዲህ ሰላም ንገሬ ብላ በጭንቀት እኔ ልጄ በህይወት እንዳለች ነው፣ ብትሞት ሰማይ ቤት ስለሆነ ብዙም እንትን አትለኝ፣ ሁሌ በህልሜ የማያት በህይወት ኑራ ምን ስታደርግ ሲላት ዝም ብላ ጎዳና ላይ እየለመነች እየኖረች ተደፍራ
እንግዲህ እድሜን ጉልበቴን እዚህ እሷን ስጠብቅ ጨረስኩኝ። ግን ብሞት እንኳን ለዚህ ለሚወለደው ልጄ እነግራለሁኝ እህትህ እንደዚህ ነበረ ብዬ ታሪኳን ይሄን እንትን ብዬ ነግሬ እሞታለሁኝ እያለች ነበረ። እናት ምንም ብትሆን ለልጇ የሚሰማትን ሁሉ ስሜት ልጇ እንዳለች በህይወት ነበረ። እንግዲህ እናትና ልጅ ሳይገናኙ ልጅ እናቴን እንዳለይ እናት ልጄን እንዳለይ አሁን ወደ መጨረሻው እየደረሰ ነው በማለት አቶ ደረጀም ወደ መናገሩ ደርሶ በህይወት እንዳለች ሲነግራት ሰላምዬ በምጧ ከድንገት መጣ። በህይወት እንዳልሽውም አይደለይ በጥሩ ደረጃ ላይ ነው የምትገኘው። አግኝተሃታል? አንተ አባቷ እንደሆን ካወቀኝ ስትለው አዎ በስነ ስርዓት በሚገባው ቃለች ሲላትም በድንጋጤ እንግዲህ የሰላምዬ ምጥ ከድንገት መጥቷል። አንቺ እንደምትይው አይደለም በጥሩ ደረጃ ላይ ነው የምትገኘው። በህይወት አለይ አግኝቻታለሁ ሲላት ከድንገት ወይኔ ልጄ ብላ ነበር እንግዲህ እንትኗን ይዛ ወገቧን ይዛ የቆመችው ማለት ነው። እንግዲህ ምጧ መጥቶባት ነው እያልን ነው እንግዲህ ተመልካቾች ማለት ነው። ለነበረን ቆይታ እናመሰግናለን። ባይ